የኡሁድ ጦርነት በኢስላም ታሪክ ውስጥ ካሉት ታላላቅና እጅግ አስተማሪ ከሆኑ ሁነቶች አንዱ ነው። ይህ ጦርነት በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መሪነት በሙስሊሞችና በቁረይሽ መካውያን መካከል የተደረገ ሁለተኛው ትልቅ ጦርነት ነው። ጦርነቱ የተደረገው ከመዲና ከተማ በስተሰሜን በሚገኘው በኡሁድ ተራራ ስር ሲሆን ጦርነቱ በሂጅራ አቆጣጠር በ3ኛው ዓመት በሸዋል ወር ነበር። የቁረይሽ ሰራዊት በአቡ ሱፊያን እየተመራ ፈረሰኞችንና ግመሎችን ጨምሮ ወደ 3000 የሚጠጉ የታጠቁ ሰራዊቶችን አሰማርተው ነበር። የሙስሊሞች ሰራዊት ብዛት ደግሞ መጀመሪያ ላይ 1000 የነበረ ቢሆንም አብደላህ ኢብኑ ኡበይ የተባለ የመናፍቃን መሪ 300 ሰዎችን ይዞ በመክዳቱ በጦርነቱ የተሳተፉ ሙስሊሞች 700 አካባቢ ብቻ ነበሩ። የጦርነቱ ሂደት እና ቁልፍ ክስተቶች። የቀስት ውርወራ ቡድኑ ስህተት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለጦርነቱ ስልታዊ የሆነ እቅድ አውጥተው ነበር። ስልቱም የጠላት ፈረሰኞች ከጀርባ መጥተው እንዳያጠቁ ለመከላከል ሲሉ 50 የሚሆኑ ቀስት ወርዋሪዎችን በጀበል ሮማህ በተባለው ኮረብታ መድበው ነበር። እኛ ብንሸነፍም ወፎች ስጋችን ሲበሉት እንኳን ብታዩ ከዚህ ቦታ እንዳትነቃነቁ የሚል ጥብቅ ትዕዛዝ ሰጥተዋቸውም ነበር። ጦርነቱ እንደተጀመረ ሙስሊሞች በጀግንነት በመዋጋት የቁረይሽን ሰራዊት ማፈግፈግና ማሸሽ ጀመሩ። የጠላት ሰራዊት ንብረቱን ጥሎ መሸሽ ጀመረ። በኮረብታውም ላይ የነበሩት ቀስት ወርዋሪዎች ሙስሊሞች ማሸነፋቸውንና ማዕከላት የጦር ምርኮ መሰብሰባቸውን ሲያዩ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ትዕዛዝን በመዘንጋት አብዛኞቹ ከ10 የማይበልጡት ሲቀሩ ምርኮ ለመካፈል ከኮረብታው ወረዱ። በዚህም ወቅት የቁረይሽ ፈረሰኞች መሪ የነበረው ካሊድ ኢብኑ ወሊድ በኋላ ላይ እስልምናን የተቀበለው ይህን ክፍተት ተመለከተ። ወዲያውኑ ፈረሰኞቹን ይዞ በተራራው ዙሪያ በመዞር ከጀርባ ጥቃት ሰነዘረ። ይህ ድንገተኛ ጥቃት የሙስሊሞችን ሰራዊት መበታተንና መደናገጥ ውስጥ ከተተው። በዚህ የተነሳ ሙስሊሞች ከፍተኛ ጉዳትን አስተናገዱ። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ውድ አጎት ሐምዛ ኢብኑ አብዱል ሙጠሊብን ጨምሮ 70 የሚሆኑ ሰሃቦች ሸሂድ ሆኑ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ራሳቸው ቆሰሉ፣ ጥርሳቸው ተሰበረ፣ እንዲሁም ነቢዩ ተገደሉ የሚል የሐሰት ወሬ በመሰራጨቱ በሰራዊቱ ላይ ትልቅ መደናገጥን ፈጠረ። ነገር ግን ሰሃባዎች በህይወት መኖራቸውን አረጋግጠው በኡሁድ ተራራ ጥግ ላይ በመሰባሰብ ተከላካይ ሰራዊት ማዋቀር ቻሉ። በመጨረሻም ቁረይሾች ሙስሊሞችን ሙሉ በሙሉ ማጥፋት ሳይችሉ ነገር ግን የበድርን በቀል እንደተወጡ በማሰብ ወደ መካ ተመለሱ። የኡሁድ ጦርነት በኢስላም ታሪክ ውስጥ እንደ ትልቅ የፈተና እና የትምህርት መድረክ ይታያል። ቁርአን ላይም በተለይ በሱረቱ አልኢምራን ሰፊ ማብራሪያ ተሰጥቶበታል። የጦርነቱ መለወጥ የመጣው የነብዩ ሰለላሁ ዐለይሂ ወሰለም ትዕዛዝ ባለማክበር በመሆኑ መመሪያን አለመከተል ምን ያህል ከባድ መዘዝ እንደሚያስከትል ያስተምራል። የቀስት ወርዋሪዎቹ ምርኮ ፍለጋ መውረዳቸው ለሽንፈት ምክንያት ሆኗል። ለሙስሊሞች ሁልጊዜ ድልን ብቻ ሳይሆን ፈተናዎችንም በመስጠት እውነተኛ አማኞችን ከመናፍቃን የሚለይበት መሆኑ ታውቋል። ይህ ጦርነት ሙስሊሞች በጥንካሬ እንዲነሱና በቀጣይ ጦርነቶች ላይ እጅግ ጥንቁቅና ታዛዥ እንዲሆኑ ትልቅ የስነ ልቦናና የወታደራዊ ዝግጅት ትምህርት የሰጠ ሁነት ነው።